አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ደግሞ የማሳያችሁ ቆንጆ ስልክ ስንት ብር እንደገዛሁት ኢንሻአላህ ቪዲዮ እስከ መጨረሻ ተከታተሉ። ምን አይነት ስልክ እንደገዛሁ በስንት ብር እንደገዛሁ እስከ መጨረሻ ቪዲዮ ተከታተሉ ማለት ነው። ያለውን ነገር ላሳያችሁ። አንድ አይነት ስልክ ነው። አንድ አይነት ሞዴል ነው። እና እንግዲህ ስልኩን ይህን ይመስላል። ስልኩ ማሻአላ ቆንጆ ነው። ይህ እንግዲህ ኤ16 የሚባል ስልክ ነው። 128 ጂቢ ነው። በጣም አሪፍ ነው። የተገዛበት ዋጋ 23300 ብር 23500 ብር 23300 ብር አንዱ ማለት ነው። እና ይህን ይመስላል ቆንጆ ስልክ ነው የሚባለው ነው። እንግዲህ እኔ በነገራችን ላይ ከአሁን በፊትም በ16000 በምንም ገዝቼ ነበረ፣ ግን አሁን ላይ እነዛ ስልኮች እየጠፉ ነው። በ13000 ምናምን አለ፣ ግን ያው የስልኮቹ ጥራት ይወስነዋል። ሳምሰንግ ኤ16 የሚባል ስልክ ነው። አሪፍ ስልክ ተብሎ የሚወራለት ነው። ሁለቱንም አንድ አይነት ነው ያደረኩት። ማሻአላ ተበረከለ። ቻርጀር አለው በኦሪጂናሉ ቻርጀር። በነገራችን ላይ እኔ ከውጭ በቅርብ መጥቶልኝ ስልክ ማለት ነው። ቻርጀሩ ግን ፌክ ነው ማለት ለትንሽ በቃ በጥቅሉ 8 ቀን የሚያክል ቻርጅኩት። ከዛ በኋላ እምቢ አለ፣ አልቻርጅም ማለት በድሮ በኔ ቻርጀር ነው የምጠቀመው። ያው ሁሉም ምርቱ ከሱ ነው፣ ግን ደረጃ አላቸው። ከሱም ቢሆን ከዚህም ቢሆን ድሮ ደረጃ አለው። በነገራችን ላይ የኢትዮጵያ ምርት አይደለም ይሄ ስልኩ የውጭ ነው። ያው እንግዲህ ልጆቹ የሆነ አንዱ ማንኛውም ትልቅም በሉት ትንሽ ከውጭ መጣ ሲባል ነው ደስ የሚላቸው። እዚህ ተገዛ ሲባል አይደሰቱም። ለምን እንደሆነ አላውቅም። ብቻ ግን እቃው የውጭ ነው። ያው ዞሮ እዚህ በነጋዴዎች ተገዛ እንጂ እቃው የውጭ ነው። እንደውም አሁን የሆነ ስልክ መጥቶልኝ እሱ ስልክ እዚህ የሚሸጠው 21000 ነው። እኔ ያሳየችው ማለት ነው። ልሸጥ ሳይሆን እንደው ስንት በቃ እያወራን ነው። ስልክ የሚሸጡትን ሳናገራቸው ይሄ ስልክ የኔ 21000 ስልኩ ማለት ነው የሚሸጠው፣ ግን እዛ ቦታ ላይ የተገዛው 800 ሪያል ነው ከእናንተ ጋር የተገዛው ማለት ነው። እና ወደዚህ ሲመጣ አንደኛ በብዛት ስለሚያመጡ፣ ሁለተኛ ደግሞ የሰውን ኢኮኖሚ ያኔ በዚህ ቢሆን አይገዙንም በሚል ይሆን አላውቅም። ብቻ እዚህ ቀነስ ያደርጋል ይመስለኛል እንዲያወሩ ከሆነ አለሁ አለም። እኔም እንደዚህ እንዲያገኙት መረጃ ከሆነ ማለት ነው። እና ሙሂም ያው አንዳንድ ጊዜ እንግዲህ የሚያመጣ ሰው ምናምን ሊቸግር ይችላል። ለዚህ ሀገራችንን መኖሩ ትልቅ ነገር ነው ብዬ አስባለሁ። ግን አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎት ሁሉም ሙሉ ይግባ፣ ሰላም እንሆን ኢንሻአላህ። በአመቸን ነገር እንንቀሳቀሳላችኋለሁ። እና ቻርጀሩ ይሄንን ይመስላል። ኦሪጂናል ቻርጅ ነው። ይሄ ደግሞ አንባሱ ጠንከር ያለ ስለሆነ ይሄን የመረጥኩት እንዳይቀናኑ ያው ለአንድ ቤተሰብ የሚሄድ ነው። ይሄን ይመስላል ኢንሻአላህ። አሁን ይታሸጋል ኢንሻአላህ። ይሄ ያው ሲሄድ ተፈታክቶ መስል አለበት እላችኋለሁ። አበረታቱኝ፣ አብሽሩልኝ። በተረፈ እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሌን ከፍ አድርጉልኝ ኢንሻአላህ። ቢኢላ ሀገራችን ሰላም ሆኖ በሳቅ በደስታ ሁልጊዜ በጥሩ ነገር የምንገናኛለን አድርገን እላችኋለሁ። አብሽሩልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደግሞ ጫማይቱን ባለፈው አገር የረሳት ጫማ ገዝቼ ይችላል። ጫማ ለቤት ናቸው መቻለ ያው ትምህርት ቤት በርግጥ ይሄዱባቸዋል። የትምህርት ቤት ናቸው። ያው እኛ ሀገር ላይ እንዲህ አይነቶቹ የመውጫ ናቸው። ሁላችን የሚያገሩ እንደ ኑሮ ነው የምንኖረው እና ትምህርት ቤት ምናምን የምንሄዱበት ያው በቤት ጫማ ስም ነው ግን የሚሳየመው። 250 ብር ነው የገዛኋት። በጣም ቆንጆ ጫማ ነው። ለርክትን ምናምን አልሰጠሁትም። የሰው ማሻአላ እንዳልፈታ ሰው ሽሮ ተመልከቱት። ማሻአላ ተባረከለ። ነገር የሚፈጭ ነው። አሁን ቅመም ልናዋጅር ብለነው ነው። ማሻአላ ተባረከለ።
ማሻአላ ተባረክ እንደ አጣፈብኝ ነፋሱ ማለት ነው። ይሄ ደግሞ በርበሬው ነው ያሽት ለነገ ለመፈጨት የተዘጋጀ ነው። 10 ኪሎ ነው። ማሻአላ ይሄን ተፈካክቶ ምናምን እንዴት ቢሆን ላሳየችሁ። ዱቄት ቢሆን ካለ ነገር ማሳየችሁ ነው የሚሆነው። ወዲህ ልከር ነው አልኩኝ። ሽታው በጣም ቆንጆ ነው። ኮረሪማውን ትልበል ኮረሪማው ልከስክስ አበጃጅ ነው እንደጋግሜ ነው ወይ የሽሮ አዎ አቁሟል ነው የሚሉት። ይሄላችሁ እያረምኩ ነው አና አራሙ ግን ግጭ አይደለም እናንተ እንትን ነው የሚባለው ጤፍ ኧረ እያረምኩ ነው። ጤፉ በቅሎበት እኔ እንግዲህ ናና አልወድም፣ ግን አንዳንድ ሰው ሲመጣ ምናምን ናና የሚፈልግ ካለ ሻይ ጋር በጣም አሪፍ ነው፣ ይወዱታል። እኔ እንኳን ብዙም አልፈልግም። ነገር አረሙ ሲነቀልን ነው ቆንጆ የሚሆነው። በቅሎ ብቻ አረብ ባለቱ